ከነሐሴ መጀመሪያ ጀምሮ የግዢ ትዕዛዞች እየሰጠን ገቢ አድርገናል። 90% አካባቢ ከግዢ ንብረት ማስወገድ ኤጀንሲ ነው መንፈጸማቸው። በተለያዩ ትላልቅ ጨረታዎች ላይ ይሳተፋል። አንድ ጨረታ ሰነድ ራሱ የቻለ ስታንዳርድ ቢድ ዶክመንት አለው። ጊዜዎቻችንን እንድንቆጥብ አድርጎናል። እቃዎችን ቶሎ ያገኘን የምንሄድባቸው ሂደቶች ተፈጥረውልናል። አንደኛ ከጊዜ አንፃርም ብንወስድ ገንዘብ ብቻ ሳይሆን ጊዜ የዋጋ ማስተካከያ ላይ ያሉ ቻሌንጆች አሉ። በየሶስት ወሩ ፕራይስ አጀስትመንት ይደረግላቸዋል። ሚኒመም የሆነ ዋጋው ተወስዶ ነው ውል የሚገባ። ጥያቄ ስለቀረበ ብቻ ሳይሆን ያ አካል በአግባቡ ተጠየቀውን አቅርቦት ፈጽሟል ወይ? በተለያየ ጊዜ እየመጡ ፎሎ አፕም ያደርጋሉ። አንድ አቅጣጫ አስቀምጠን ያ እንዲፈታ ቶሎ ምላሽ እንዲሰጠው ይደረጋል። የአዲስ አበባ ከተማ አስተዳደር የመንግስት ግዥና ንብረት ማስወገድ አገልግሎት በከተማ አስተዳደሩ ስር ለሚገኙ መስሪያ ቤቶች መገልገያ የሚውል ግብአቶችን በማዕቀፍ ይገዛል። እንዲሁም በእነዚህ ተቋማት አገልግሎት የሰጡ ንብረቶችን በአሰራር ያስወግዳል። ተቋሙ የተጠቃሚ ተቋማትን የግዢ ጥያቄ ምላሽ ለመስጠት ግልጽ ጨረታ በማውጣት የማዕቀፍ ግዢ ይፈጽማል። በ2018 ዓመተ ምህረት የግዢ እቅዳችንን ካጸደቅን በኋላ በቀጥታ መጀመሪያ ከመንግስት ግዢና ንብረት ማስወገድ አገልግሎት በደረሰን ዝርዝር መሰረት በማዕቀፍ ግዢ ስምምነት ውስጥ የተካተቱትን ለይተን በወቅቱ ጥያቄ አቅርበናል ማለት ነው። በዋነኝነት ጽህፈት መሳሪያዎች፣ ፈርኒቸር፣ ጽዳት ዕቃዎች፣ ጎማ፣ ፈርኒቸሮች እነዚህን የመሳሰሉትን እና የአይቲ ዕቃዎች እነዚህን የመሳሰሉትን ጥያቄ ያቀርበናል። በዚህ መሰረት ኦልሞስት አብዛኞቹን ዕቃዎች ከመንግስት ግዢና ንብረት ማስወገድ አገልግሎት በደረሰን ዝርዝር መሰረት በማዕቀፍ ግዢው በውል ስምምነት ውስጥ ያሉትን ባሳወቁን መሰረት ኢሚዲየንትሊ ፍላጎታችንን አቅርበናል። በዛ መሰረት ድልድል ተሰጥቶናል። ድልድል በተሰጠን መሰረት ብዙም ሳንዘገይ ከነሐሴ መጀመሪያ ጀምሮ የግዢ ትዕዛዞች እየሰጠን ገቢ አድርገናል። እንደ ቢሮአችን እንገዛለን ብለን የተያዙት እቅዶች አሉ። ከነዛ እቅዶች ውስጥ ስፔሻሊ ቋሚና አላቂ እቃዎች ናቸው። እነዚህ ቋሚና አላቂ እቃዎችን በአብዛኛው ጊዜ ከማዕቀፍ ግዢዎች ውስጥ ነው ግዢ የሚፈጸመውና እነዛን ግዢዎች ያው አብዛኛው ወደ 90% አካባቢ ከግዢ ንብረት ማስወገድ ኤጀንሲ ነው መንፈጸማቸው። ምን ዕቃ አለ የለም የሚለውን ማማ አቅራቢ ገባ አልገባም የሚለውን በደብዳቤም እናሳውቃለን። እንደገና በሶፍት ኮፒ የሚወስዱትን መረጃዎች አሉ። ውል የገቡትን በሙሉ ያው ኢፌክቲቪሊ እንዲሰሩ የመጡትንም የሚመጡ አንዳንድ ቅሬታዎችም ካሉ በጋራ አሲ ሚዲየተር ሆነን እኛ አቅራቢ ጋር ምን ችግር አለ፣ ተቋማት ጋር ምን ችግር አለ እየሄድን እስከታች ድረስ ክትትል እናደርጋለን። እሱን ደግሞ አምጥተን ያሉትን ነገሮችን ከአመራሮቹን ጋር ከቅርብ ኃላፊዎች ጋር ተነጋግረን ቶሎ ምላሽ የመስጠትና እነዛን ቶሎ የማሳወቅ በአመት ውስጥ አንዴ ነው አደራጅተን ወደ የ3 አመት ነው ውል የሚገባው። አሁን ወደ በተለይ አይቲ ዕቃዎች ላይ ወደ 1 አመት መጥቷል። ስለዚህ ውል የተገቡትንም ኢሚዲየትሊ እናሳውቃለን ለተቋማትንም እኛም እየወረድን ግንዛቤ እየፈጠርን በተለይ አዳዲስ ተቋማት ላይ ግንዛቤ እየፈጠርን ክትትል እያደረግን ከዛ በኋላ የመጣውንም ደግሞ ለማ ድልድል ሲመጣ በድልድላቸው መሰረት ማወሰድ አልወሰደም የሚለውን እስከ ተቋም እየሄድን ክትትል እናደርጋለን። መነሻው የጨረታ ሰነዱ ነው። ያው አንድ ጨረታ ሰነድ ራሱ የቻለ ስታንዳርድ ቢድ ዶክመንት አለው። ስለዚህ ስታንዳርድ ቢድ ዶክመንት ራሱ የቻለ ክፍሎች አሉት፣ 9 ክፍሎች አሉት። እነኛ መነሻ አድርጎ ጨረታ የሚወጣበትን ስፔኩን አካቶ የወጣበት ሁኔታ አለ። ይሄ ወደ ውል ስንመጣ እነኚህ መነሻ ሰነዱን መነሻ ያደርጋል ማለት ነው። አንደኛ ከ9 ክፍል ውስጥ ስፔሻል ኮንዲሽን ኦፍ ኮንትራክት እና ጀነራል ኮንዲሽን ኦፍ ኮንትራክት ምንላቸው ፓርቶች አሉ። እነሱ የውል አካል ይሆናሉ። ከዛ ዋጋው ፕራይስ ስኬጁል የውል አካል ይሆናል ማለት ነው እና ከዛ ውጪ እነኛ የምንጻጻፋቸው አንዳንድ ጽሁፎች፣ ደብዳቤዎች የውል አካሎች የሚሆኑበት አግባብ እንዳለ ህጉም አሰራሩም በግልጽ ያስቀምጣል። የግዢ ስርዓቱ መመሪያን የተከተለ እንዲሆን የውል አስተዳደር ክፍሉ
ጨረታ ካሸነፈ አቅራቢ ጋር የውል ስምምነት ያደርጋል። ይህ አሰራር የሚገዙ እቃዎች በተፈለገው የጊዜ ገደብ ለተጠቃሚው መቅረብ እንዲችሉ የሚያደርግ ነው። እኛ አሁን እንደ ቢሮአችን የገዛናቸው የመጀመሪያው ያው የተለያዩ ፕሪንተሮችን ግዢ ፈጽመናል። የተለያዩ ታብሌቶችን ግዢ ፈጽመናል። ፕላስ ከታብሌት ውጪ ለላፕቶፖችንም እንደዚሁ ግዢ ፈጽመናል። ጥሩ የሚባሉትን እቃዎችን ከፍ ዋጋ ያወጣሉ ምንላቸውን ማለት ለቢሮ በጣም ያገለግላሉ ብለን የምናስባቸውን ትልልቅ እቃዎች ከግዢ ንብረት ማስወገድ ኤጀንሲ ግዢ ፈጽመናል። ከዛ በተጨማሪ ደግሞ በየጊዜው ያው ፍላጎቶች አንዳንዴ አመት መጀመሪያ ላይ በታቀደው መሰረት ላይሄዱ ስለሚችሉ በተለያየ ጊዜ በሚመጣ ፍላጎት መሰረት ከመጀመሪያው ድልድል ውጪ በደብዳቤ ጠይቀን እንደ ጎማ አይነት ጎማ እንደገና ደግሞ ፈርኒቸሮች ለቢሮ ኃላፊዎች ስማርት ኦፊስ አደረጃጀት ለመተግበር በሚያስችል ሁኔታ የፈርኒቸር ጥያቄ አቅርበን የተስተናገድንባቸው ሁኔታዎች አሉ። ድርጅታችን የተለያዩ አይቲ እቃዎች አስመጪና አከፋፋይ ነው። በተለያዩ ትላልቅ ጨረታዎች ላይ ይሳተፋል እና በአዲስ አበባ ግዢ አገልግሎት በኩል በሚደረግ የማዕቀፍ ግዢ ጨረታ ላይ ተሳትፈን በተለያዩ ጊዜያት የተለያዩ እቃዎችን ስናቀርብ ቆይተናል። ያው ሜንሊ የአይቲ እቃዎች ትላልቅ እንደዚህ ሄቪ ዲዩቲ ኦፊስ ኢኩዊፕመንቶች፣ ፕሪንተሮች፣ ፎቶኮፒ ማሽኖች፣ ስካነሮች እንደዚህ አይነት ያሉ የቢሮ መገልገያ እቃዎች ላይ ነው በሰፊው ኢንቮልቭ የምናደርገው። 7 አይነት አይተሞች አሉን። የጽዳት እቃ አለን፣ ስቴሽነሪ አለ፣ የአይቲ እቃዎች አሉ፣ የዩኒፎርም አለ፣ እንደገና ጎማ አለ፣ ቶነሮች አሉ፣ ፈርኒቸር አለ። እነዚህን ያ እቃ የሚመለከተው አይተሙ አንዱ ከፈርኒቸር ከሆነ ፈርኒቸር ጋር ያንን ለሚያደርገው ባለሙያ ይሰጣል ማለት። ያ ባለሙያ ውሉን ይዝና በስነ ስርዓት ያው ውሉን ስለሚከታተል ይይዘዋል። ለማን ያሳውቃል? እኛ ለምናገለግላቸው ሴክተር መስሪያ ቤቶች በዚህ ዋጋ ይሄንን እቃ ዌል አግሪመንት ገብቷል። ከመቼ? ከዚህ ቀን ጀምሮ። እነዛ አግሪመንቶቹ ውስጥ ምን ይካተታል? የዛ የገባበት እቃ ስፔሲፊኬሽን ማለት መግለጫው የፍላጎት እቃው ምን ይዟል ውስጡ ዲቴል ስፔሲፊኬሽኑ ይያዛል ውል ውስጥ። እንደገና ደግሞ በምን ዋጋ ነው በስንት ዋጋ ነው ያሸነፈው የሚለው ነገር ይዘጋጃል። እነዛን ያካተተውን ሰነድ ለእያንዳንዱ ይሰራጫል ማለት በደብዳቤ ይሰራጫል። አንድ አካል ጋር ውል ከገባን በኋላ ምንድነው የምናደርገው? ያው የውሉ ላይ የተገለጹት ነገሮች አሉ ማለት አንደኛ መቼ ማቅረብ እንዳለበት፣ በምን ያህል መጠን ማቅረብ እንዳለበት፣ ይሄንን ጥራቱስ ምን ይመስላል የሚለው ነገር አንዱ የውል አካል ነውና ይሄንን በአግባቡ ለተቋማቶች ውሎች እንዲደርሱ እናደርጋለን። ይሄን ከደረሰ በኋላ በእያንዳንዱ ተቋማቶች ጋር በዛ ልክ በውሉ ላይ በተቀመጠው ስፔሲፊኬሽን መጠን፣ ጊዜ፣ ጥራት መሰረት መግዛቱን አለመግዛቱን የክትትልና ድጋፍ ቲም አለ ማለት አንዱ ራሱ ከቻለው ውል ክፍል ውስጥ 2 ክፍል አለ። አንደኛው ውልን የሚያዘጋጅ አካል አለ። ሁለተኛ ደግሞ የተዘጋጀው ውል በአግባቡ ተቋማቶች ግዢያቸውን በአግባቡ ፈጽሟል የሚለው ነገር የሚከታተል አካል አለ ማለት ነው። ስለዚህ እነኚህ በየሩብ ዓመቱ አንድ የጋራ መድረክ አለን። ፕላስ ደግሞ በየወሩ በ15 ቀንም በእያንዳንዱ ተቋማቶች ክትትልና ድጋፍ በተቻለ መጠን ክትትልና ድጋፍ የምናደርግበት ሁኔታ አለ። ቀደም ሲል በየተቋማቱ በተናጠል ይገዙ የነበሩ መገልገያ እቃዎች በአንድ ማዕከል ግዢ መፈጸሙ የእቃዎች አቅርቦት ወቅትን ጠብቀው እንዲቀርቡ ከማድረግ ባሻገር ጥራት ያለው ምርት ለተጠቃሚው እንዲደርስ ምቹ ሁኔታን እየፈጠረ ይገኛል። እንደ ተቋምም በዛው ልክ ረፍ ሰጥቶናል ብዬ አስባለሁ፣ እንደ ከተማም ጭምር ማለት ነው። ምክንያቱም ግዢዎች በአንድ ማዕቀፍ ውስጥ ሆነው አገልግሎቱን ቶሎ እያገኘን የምንሄድባቸው ሂደቶች ከተፈጠሩ ይሄው እንግዲህ በተደጋጋሚ ጨረታዎችን አናወጣም። እንደ ተቋም ሴሌክቲቭ ናቸው። ማዕቀፍ ውስጥ የሌሉትን ግዢዎች ብቻ ነው ምን የምናደርገው እየፈጸምን እየሄድን ያለ ነው እንደኛ እንደ ተቋማችን ማለት ነው። ያ ደግሞ ምን ሰጥቶናል? አንደኛ አካውንት ቶሎ ማግኘት እንድንችል አድርጎናል። ጊዜዎቻችንን እንድንቆጥብ አድርጎናል። በተጨማሪም ደግሞ ከጥራትም
ቶሎ ከመቅረብም አንፃር እቃዎችን ቶሎ እያገኘን የምንሄድባቸው ሂደቶች ተፈጥረውልናል ብዬ አስባለሁ። አንደኛ ከጊዜ አንፃርም ብንወስድ ገንዘብ ብቻ ሳይሆን ጊዜ በአንድ ተጠቃሎ የተቀመጠን በኮንትራት አግሪመንት ውስጥ ታስሮ የተቀመጠን ነገር መስሪያ ቤቶች ምን ያደርጋሉ? ፐርቼዝ ኦርደር ብቻ መጥተው በመጠየቅ ውል በመውሰድ ብቻ ሄደው እቃውን የሚወስዱበት አላቸው። እዚህ በተፈረመ ውል ሄደው እቃውን ጥራት ብቻ አስፈትሸው እውነትም የተሰጠን ውል ላይ ስፔኩን ጠብቆ ነው ወይ የሚለውን አስፈትሸው እንዲወስዱ ያደርጋል። ጨረታ አያወጡም፣ ብዙ ምልልሶች አይኖሩም፣ የመንግስት ነገር አይባክንም። አንድ ሁለተኛ ገንዘብን ሁልጊዜም ያው እንደምታውቂው በዓለም አቀፍ ገበያም ሆነ አሁንም ባለው ነገር በሁኔታዎች ገበያዎች በጣም እየተለዋወጡ ናቸው። ያ ግን ውል ላይ ያለ ነገር እንደሱ አይቀጥልም። ለራሱ ሊሚቴሽን አለ። ዋጋ ማስተካከያ የሚለው እስከሚደርስ ማለት ነው። መንግስት ከዛ ምን ያተርፋል? አሁን ዛሬ ገበያ ላይ እንበላ አንድ ወረቀት በዚህ ጊዜ ለምሳሌ ብትወስጂ ኤ4 ወረቀት ብትወስጂ 1100 1200 ብር ነው አንድ ደስታ አንድ ሪም የምንለው። እኛ ጋር ግን 800 ነው። እሱም በቆይታዎች ነው እዚህ የደረሰው። የነበረበትን ያው ዋጋ ማስተካከያ የሚባል ነገር አለና እኛ ጋር በሱ ነው የደረሰው። መንግስት ምን ያገኛል? ቢያንስ ከአንዷ ወደ 400 500 ብር ያገኛል። ከአንድ ሪም በ10 ሺህ በ20 ሺህ ነው የሚገዙት ሴክተሮች። በጣም ካነሰው 2 ሺህ ነው የሚገዙት በኳርተር። ለዛ ያንን ብር ኢንበልክ ስታስቢው መንግስት ለሚያገኘው ጠቀሜታ ያስገኛል ማለት ነው። ከትርጉሙ እንኳን ስንነሳ የሁለት አካል የተዋዋሉ አካላቶቻቸውን በዛ በተቀመጠ ህጎችን በአግባቡ የምናስተዳድርበት በተቀመጠው አግባብ አቅርቦት የሚቀርብበት ሁኔታ ከጥራት ከጊዜ ከመጠን በአግባቡ የሚቀርብበት ሁኔታ ነው የሚኖረው ማለት ነው። ስለዚህ የሁለት ፍላጎቶች ተዋውለው በዛ አግባብ ፍላጎታቸውን በዛ አግባብ የሚሳካበትና የሚታይበት ሁኔታ ነው የሚፈጠረው ማለት ነው። ያው ስለዚህ ከአስተዳደር ውል አስተዳደር ብዙውን ጊዜ ከግዢ ጋር አብሮ ይሄዳል። ግዢዎች ሂደቶች አልቆ ከተጠናቀቀ በኋላ ቀጣይ ወደ ውል ነው የሚገባው። ውል ከተገባ በኋላ ውል ላይ የተቀመጡ ህጎች አሉ፣ ስፔሲፊኬሽን አለ። በመጠንም በጥራትም በጊዜም የተቀመጠበት አግባብ አለ ማለት ነው። እኛ አንዱ የውሎቹ አካሎች ናቸው ማለት ነው እና እነዚህ ነገሮች በዚህ አግባብ የምናስተዳድርበት የምናይበት የምንከታተልበት አግባብ ይኖራል ማለት ነው። ትንሽ የዋጋ ማስተካከያ ላይ ያሉ ቻሌንጆች አሉ። ባለው ሪያሊቲ መጠን አይስተካከልም ዋጋ ትክክለኛውን ሪፍሌክት ያላረገ የነሱ የራሳቸው ፕሮሲጀር ሊኖራቸው ይችላል። ግን እኛ ደግሞ ካለው ሪያሊቲ አንፃር የምትስተካከለው የዋጋ አጀስትመንት ምንም በቃ ኢንሲግኒፊካንት የሆነ ነው፣ አንዳንዴ በጣም ያነሰ ነው የሚሆነውና እሱ ቻሌንጅ ነው። ምክንያቱም ኮንቲኒቲ ያለው ነገር ስለሆነ አቅርቦቱ ዋጋ ማስተካከያ ላይ ትንሽ የተሻለ ነገር ያለው ሪያሊቲ ያገናዘበ ቢሆን እዛ ላይ ያለ ኢሹ አለ። ከዋጋ ጋር በተያያዘ እኛ አንድ ማርኬት ዲፓርትመንት ራሱ ይቻላል። ውሉ ምን ይላል? በየ3 ዓመት ማዕቀፍ ውል ስለሆነ በየ3 ወሩ ፕራይስ አጀስትመንት ይደረግላቸዋል፣ ህጉ ይፈቅድላቸዋል። በዛ መሰረት ዴሊቨሪውን ታይቶ ምን ያህል አቀረበ የሚለውን ታይቶ ከዛ በየመረጃውን ተጣርቶ ቅሬታ የሌለበት መሆኑ ከተረጋገጠ በኋላ የዋጋ ማሻሻያውን ራሱ የቻለ ፎርሙላ አለው፣ ራሱ የሆነ ዲፓርትመንት አለው። አሰስ ተደርጎ እንዲጨመርለት ይደረጋል። ግን መነሻ የገባበትንም ዋጋ ቤስ ስለሚያደርግ እሱም ይወስነዋል። እንደፈለገው የማይኬድበት ነገር ነው። ውል አንድ ባውንድ ያደረገ ህግ ይዟል በውስጡ። አቅራቢው ሲፈርም በነዚህ ዋጋ ሊሆን ይችላል፣ አካሄድ፣ ጊዜ፣ የዕቃ አቅርቦት፣ ጥራት፣ መጠን አቀርባለሁ ብሎ ነው የሚገባው። ስለዚህ በዛ ውስጥ የሚደርሱትን ነገሮች በዛ ውስጥ ማለፍ ሲገባው ባያልፍ ወደ ምን የሚሄድበት አግባብ አለ። ውል ውስጥ ቅጣት የሚባል ነገር አለ። ስለዚህ ውል መግባት ምን ይጠቅማል? አንድ የመንግስትን ጥቅም ማስከበር ይጠቅማል። ለምሳሌ አላግባብ ዝም ብሎ የሚባክንን የመንግስት ሀብት በውልስ ሲታሰር ምን ይሆናል? የመንግስት ሀብት እንዳይባክን ይረዳል። ይኸውም በተለያየ መስሪያ ቤቷ እንደነገርኩሽ 200 መስሪያ ቤት አለ ብለናል። በ200 ከዛ በላይ ነው እኛ የምናገለግላቸው። ያው በትብብርም አንዳንዴ እስከ ወረዳም እንሄዳለን። ወረዳዎችም መጥተው ያው የመንግስት መስሪያ ቤቶች ስለሆኑ ምንም እንኳን በእኛ ባይታቀፉ ግን ለነሱ በትብብር ይሰጣቸው የመንግስት አካል ስለሆኑ ሲባል ለነሱ በትብብር እስከምንሰጥበት እንሄዳለንና ያ በቁጥቁጥ ግዢ የሚገዛውን ነገር
አላግባብ የሚወጣው ነው። በዛም እንደምታውቁ ገበያ ማለት ሰፊ ነው። አላግባብ ብር ይወጣል። እኛ ጋር በጨረታ ሲኬድ ሚኒመም ቫሉ የሚለው ሚኒመም የሆነ ዋጋው ተወስዶ ነው ውል የሚገባው፣ ማክሲመም አይደለም። ስለዚህ ያ ነገር ለመንግስት ጥቅም የሚያስገኝ ነው። መንግስት ከዛ የሚያተርፋቸው ጠቀሜታዎች ብዙ ናቸው። እንግዲህ አንዱኛው ከተቋም የማዕቀፍ ግዢ ከሌሎች ግዢዎች አይነት ለየት የሚያደርገው የዋጋ ማስተካከያ ያደርጋል። አሁን የኛ ውሎች እስከ 3 ዓመት ከ1 ዓመት እስከ 3 ዓመት ያለ ውል ነው የምንፈጽመው። ይህን ስንፈጽም በዚህ መሃል ውስጥ ያለውን የዋጋ ልዩነት ካለ ያ ዋጋ ልዩነትን ታሳቢ አድርጎ የማሻሻያዎች እናደርጋለን። ማሻሻያዎችን የምናደርገው አንደኛ ዝም ብሎ ጥያቄ ስለቀረበ ብቻ ሳይሆን ያ አካል በአግባቡ ተጠየቀውን አቅርቦት ፈጽሟል ወይ የሚል በግልጽ ይገመገማል ማለት ነው። ይታያል፣ ይፈተሻል። አንድም ውላችን ላይ ምንድነው የሚለው ውላችን ላይም ተገልጿል። ከቀረበው ላይ ከጠየቀው ላይ ከ3 ወር በኋላ ዋጋ ማሻሻያ ሊጠይቅ ይችላል። 1/4 ለምሳሌ ፍላጎቱን 1/4ኛውን በአግባቡ ፈጽሟል ወይ? ይሄን ካልፈጸመ ዋጋ ማሻሻያ አይደረግም። በአግባቡ ዋጋ አቅርቦት አንዳንድ አቅራቢዎች እንደዚህ አይነት ዝንባሌዎች አሉ። ጀስት ጊዜውን ጠብቆ ዋጋ ይሻሻልልኝ አቅርቦት ምንም ለተቋም ሳይሰጥ ዋጋ ይሻሻልልኝ ብሎ ጥያቄ ይዘው ይመጣ አካላቶች አሉ። ይሄ ትክክል አይደለም። ይሄ መስተካከል ያለበት ጉዳይ ስለሆነ ብዙ ጊዜ እርምት እንወስድበታለን። ተቋማት የሚፈጽሙት ግዢ አሰራር የተከተለና ወጥነት እንዲኖረው ሕግና መመሪያን መከተል ግድ ይላል። ይህን ለመተግበር በመንግስት ግዢና ንብረት ማስወገድ አገልግሎት በዳይሬክቶሬት ደረጃ የተዋቀረው የውል አስተዳደር ዘርፍ ሁሉም ተቋማት ተገቢውን አገልግሎት እንዲያገኙ የክትትልና ድጋፍ አሰራር ዘርግቶ እየሰራ ይገኛል። በተለያየ ጊዜ እየመጡ ፎሎ አፕም ያደርጋሉ። ስፔሻሊ ከከስተመር ጋር ያለ ቅሬታም ሲኖር እነሱ ጋር ይሄዳሉ ከስተመሮች። እኛም በማናገር አንዳንዴ ጋፕ ይፈጠራል። ከስተመር እነሱ ጋር ሄዶ እኛን ትራንስፓረንት በሆነ መንገድ ካልተነጋገረን በመሃል ጋፕ ስለሚፈጠር እንደ ሚዲయేተር ሆነው መሀከል ላይ ሆነው በከስተመርም በሰፕላየሩም ቦታ ያለውን ነገር በደንብ ትራንስፓረንት ሆነው ኮሙኒኬት ለማድረግ ይጥራሉ። ከግዢ ንብረት ማስወገድ ተቋም ጋር ፓራሌል የምንገናኛቸው የኛን አይነት በኔ ፖዚሽን ላይ ያሉት ዳይሬክተሮች አሉ፣ ምክትሎችም አሉ፣ የአገልግሎት ሰጪው ቢሮ ኃላፊዎችም አሉ። ከነሱ ጋር በመነጋገር ቶሎ እቃውን ማግኘት የምንችልባቸው መንገዶች ግን እየተመቻቸልን እያገኘን ያለነው። ይሄ ሲሆን ችግሮች ሲገጥሙን ቶሎ እየፈታን የምንሄድባቸው ሜካኒዝሞች ናቸው ማለት ነው። ስለዚህ በዛን አማካኝነት ስራዎቻችንን እቃውን ቶሎ እያገኘን የምንሄድበትን ሂደት እየፈጠርን እየተጓዝን ያለነው። ክትትልና ድጋፍ በየኳርተሩ እናደርጋለን። ከአቅርቦትም ከጥራትም ሌላም የጥራት ዲፓርትመንት ስላለው ከነሱ ጋር በመቀናጀት ያሉትን ችግሮችን በጋራ እየዞርን ሱፐርቪዥን እናደርጋለን። ያሉትን ችግሮችን ነቅሰን እናመጣለን። ያን ችግሮች ደግሞ ለቅርብ ኃላፊዎችም ተነጋግረን ችግር አለ እንዴት ይፈታ የሚለውን ነገር አንድ አቅጣጫ አስቀምጠን ያ እንዲፈታ ቶሎ ምላሽ እንዲሰጠው ይደረጋል። አቅራቢም ጋር ተቋማትም ጋር ክትትል ስለምናደርግ ማለት ነው። በሁለቱ አካላቶች ውስጥ አቅራቢው በአግባቡ የሚፈልገው መጠን ካልሰጠ ህጉ ላይ የተቀመጡት ነገሮች አሉ። አንደኛ ማስጠንቀቂያዎች የምንሰጥበት ሁኔታ አለ። የመጀመሪያ ማስጠንቀቂያ፣ የሁለተኛ ማስጠንቀቂያ፣ ሶስተኛ ማስጠንቀቂያ ላይ ከደረሰ ግን የአቅራቢ ተርሚኔሽን ወይም ውሉን ምናቋርጥና አቅራቢው ላይ የክስ ሂደት እንመሰረታለን ማለት ነው። ይሄ ክስ ከመሰረተን የውል ማስከበሪያ ይወረስበታል። ከየትኛውም ከመንግስት ጨረታው ውጪ እንዲታገድ ይደረጋል። ይሄ ከመደረጋችን በፊት ግን መጀመሪያ ንግግር ነው የምናስቀድመው። በንግግር ችግሮችን ከአቅራቢው ጋር ያለውን ችግሩን አርሞ አስተካክሎ ወደ አቅርቦት ውስጥ እንዲገባ የማድረግ ስራዎች ሰፊ ስራዎች እንሰራለን። ይህን ስራን ከሰራን በኋላ አልታረመም ከዚህ ውጪ ችግሩን አላስተካክልም ያለ አካል ላይ ነው ወደዛ ችግር የምንገባው ቅጣት የምንገባው እንጂ ቅድሚያ ዘለን አቅራቢዎችን ድርጅቶችን ከጨረታ ውጪ እነሱን የመክሰስ ዝንባሌዎች የሉም። መጀመሪያ በምክክር ችግሮችን ይፈቱ፣ በማስጠንቀቂያ ችግሮችን እንዲፈቱ የማድረግ ስራዎችን ሰፊ ስራ ከሰራን በኋላ ወደዛ እርምጃ የምንገባውና ብዙውን ጊዜ የማዕቀፍ ግዢ ዋጋ ከዋጋ አንፃር በጣም አነስተኛ ስለሆነ ምንድነው የሚደረገው? አብዛኛው ዝንባሌ ለተቋም ከመስጠት ይልቅ
ገበያ ላይ አውጥቶ የመሸጥ ዝንባሌዎች አሉ። ተቋማቶች ሲሄዱ ያን አቅርቦቱ የለኝም ነገና የማመላለስ ችግሮች አሉ ማለት ነው። እሱን አይተን እኛም በክትትልና ድጋፍ አረጋግጠን እንደዚህ አቅራቢዎች ምክር አድርገን ደግፈን ለማስተካከል ጥረት ካደረግን በኋላ ያልተስተካከሉት ላይ እርምጃ ወስደናል።